እስኪ ሰው ማን ነው? መንግስተ ሰማይና ሲኦል ተብሎ ከዚህ በፊት የምንሰማቸው ነገሮች አሉ። መጽሐፍ ቅዱሳዊ ትርጉሞች የሚሰጣቸው የሚባሉ ነገሮች ከዚህ በፊት የሰማኋቸው አሉና አሁን ሲኦልና መንግስተ ሰማይ ሲባል እኔ አሁን ከዛ አንጻር ነው ልረዳ የምችለው ማለት ነው። እርስዎ ደግሞ ከዚህ በፊት እግዚአብሔር ሲኦልን ሊፈጥር አይችልም፣ ሰው በራሱ ላይ ሐሰትን ሲያነግስ ነው በራሱ ራስ ላይ የሚያመጣው ነው እንጂ እግዚአብሔር መንግስተ ሰማያትን ነው ሊፈጥር የሚችለው ሲኦልን አይደለም። በትክክል ካልሆነ ያርሙኛል ሀሳቤም ማለት ነው። እና ማለት የምንኖራት ጊዜ 70 80 በቁጥር ስንገልጸው ማለት ነው። እንደዛ ሆኖ ሰው ዘላለም መሰቃየቱ እሳት ውስጥ ምናምን መግባቱ ትክክል ነው ወይ የሚለውን እንዲመልሱና ደግሞ ሲኦል የሚገባው የትኛው ክፍላችን ማለት እንችላለን? ነፍስ ናት? ምንድን ነው መንግስተ ሰማያት የሚገባው የሚለውን ነገር እስቲ በደንብ መተንተን ከተቻለ። በጣም ጥሩ። አሁን የብዙዎች ጥያቄ ነው፣ መልስ ያላገኘ ጥያቄ ነው። አሁን ጥቅል የሆነ ነገር ጥቅል የሆነው በዝርዝር ነው። ዝርዝር ግን ያለ ጥቅል የለም፣ ጥቅልም ያለ ዝርዝር የለም። አሁን ዝርዝር የምንለው በቁጥር ነው፣ እልፍ አላፍ። ጥቅል የምንለው በፍቅር ነው። ፍቅር ጥቅል አሃዱ ነው ማለት ነው፣ አሃዳዊነት ነው። ቁጥር ደግሞ ብሔራዊነት ነው ማለት ነው። አሁን በጥቅል ፍቅርና በዝርዝር ቁጥር 7 መሰረቶች አሉ ማለት ነው። አሁን 7ኛው መሰረት ዝርዝሩ ቁጥር ነው። ያ ደግሞ መነሻ ነው ማለት ነው። እና ይሄ መነሻ ቁጥር አልፋ ነው ማለት ነው። ስለዚህ በጥቅሉ ፍቅር ደግሞ መድረሻ ነው ማለት ነው። ያ መድረሻ ኦሜጋ ነው ማለት ነው። ስለዚህ አልፋ ቁጥር ሲሆን መነሻ ፍትህ ነው። ኦሜጋ ፍቅር ሲሆን መድረሻ ነፃነት ነው ማለት ነው። ስለዚህ ቁጥር ፍትህ ነው፣ ፍቅር ነፃነት ነው። ያ ፍቅር ነፃነት ጥቅል አሃዷዊነት ነው ብለናል። ያ አሃዷዊነት ፍቅር እግዚአብሔር ነው ማለት ነው። ኦሜጋ ነው እግዚአብሔር ማለት ነው። መድረሻ ነው ማለት ነው። ስለዚህ ቁጥር ዝርዝሩ ደግሞ አልፋ ነው። አልፋ ደግሞ መነሻ ነው፣ ፍትህ ነው ብለናል። ያ መነሻ ፍትህ ሴጣን ነው ማለት ነው። ስለዚህ ሴጣን አልፋ ፍትህ መነሻ ቁጥር ሲሆን 666 አውሬ ቁጥር እንለዋለን። ኦሜጋ መድረሻ እግዚአብሔር ፍቅር ደግሞ እግዚአብሔርን አምላክ 999 ፍቅር እንለዋለን። አሁን ሰዎች ሳይረዱ አንዱ ሰው ተነስቶ አንዱን 666 ነው ይሄ ይላል። እሱ ጻድቅ ነኝ ብሎ እሱን አርክሶ 666 የአውሬው ተከታይ ነው፣ የአውሬው ምልክት ምናምን ይላሉ። ይሄን በምን አወቁት? ሰው እኮ ለማወቅ መኖር አለበት። የሚያኖረን ፍቅር ነው። በፍቅር የኖረ በማንነት ያያል። ፍቅር አምላክ ነው፣ ማንነት መንፈስ ነው። ስለዚህ አምላክ ፍቅር ሲያኖረን መንፈስ፣ ማንነት፣ ቃል፣ ጥበብ ያሳየናል። ያንን መኖር እና ማየት መሰረት አድርገን ነው እንጂ ማውራት ያለብን ገና ለገና አንብበናል ብለን፣ ገና ለገና ተምረናል ብለን፣ ገና ለገና
ተሰብከናል፣ ተፈላስፈናል ብለን ገና ለገና ሰምተናል ብለን ያልኖርነውን በምሳሌ ያላየነውን በሰላም በጥበብ በእውነት በሕይወት እንዴት የሰማነውን የኮረጅነውን እናወራለን? ጠፍተንበት ልናጠፋ ባለማወቃችን ነው። ስለዚህ የጠየቀኝን ጥያቄ ለመመለስ ይህን መዘርዘር የግድ ስለሚለኝ ነው እንጂ ዘንግቼው አይደለም። ስለዚህ አሁን ይህን ለመመለስ እንግዲህ አልፋን ቁጥርን መነሻ ከነገርኩህ ዝርዝሩን፣ ኦሜጋ መድረሻ ፍቅርን ጥቅሉን ከነገርኩህ አሁን ዝርዝሩ አልፋ ያለ ጥቅሉ ኦሜጋ የለም ማለት ነው። ስለዚህ አልፋና ኦሜጋ ዘላለም እግዚአብሔር የነበረ አብ ያለ ወልድ የሚኖር መንፈስ ቅዱስ አሐዱ አምላክ ነው ማለት ነው። ስለዚህ ሲኦል የት ነው ያለው እና ማን ነው የፈጠረው? ማን ነው የሚፈጥረው? ከተፈጠረ ማን ነው የፈጠረው? የሚፈጠር ከሆነ ማን ነው የሚፈጥረው? እና የትኛው ፓርታችን የትኛው ክፍላችን ነው ሲኦልን? በጣም ምርጥ ጥያቄ ነው። እና አሁን ይሄን ለመመለስ ይሄን የሚጠይቀው ጥያቄን የሚጠይቀው ሰው ነው። እንስሳ አይጠይቅም ይሄንን፣ እጽዋት አይጠይቅም ይሄንን። ስለዚህ መጀመሪያ ሰው ይሄን ፊዚካል ቦዲ ማይንዱ ነው ወይ ሰው? ይሄ ፊዚካል ቦዲ ማይንዱ ተከስቶ ወርዶ ተጸንሶ ተወልዶ አድጎ አርጅቶ የሚሞት ነው። ስለዚህ ይሄ የሚሞት ነው ወይ ሰው? እንደገናም በትምህርቱ ተቀርጿል። በተቀረጸውም ነው በውቅሩ በማይንዱ ሴት እያወጣ የተማረውን የተሰበከውን የተሞላውን እያስተጋባ ያለው። ስለዚህ ሰው ሳይፈጠር አልተወለደም፣ ሳይወለድም አልተቀረጸም። የተቀረጸው በምክንያታዊነት ነው። ያ ምክንያታዊነት ደግሞ ውበቱ ነው፣ ቁንጅናው ነው። የተወለደው በሳባዊነት ነው። ያ ሳባዊነቱ ደግሞ ንጹሕነት ነው። የተወለደው በሁለንተናዊነት ነው። ያ ሁለንተናዊነት ደግሞ ፍጽምናው ነው። ስለዚህ ሰው ፍጽምና፣ ሁለንተናዊነት፣ ንጽሕና፣ ሳባዊነት፣ ቁንጅና፣ ምክንያታዊነት አለው። ይህንን ክዶ ተቋርጦ ተሰውሮበት በዚህ ፊዚካል ቦዲ ማይንዱ አስኳል እንቁላል ውስጥ ያለችው አስኳል ወይ ጫጩት ሆና ትወጣለች፣ ትራመዳለች፣ ወይም በስብሳ ገምታ ምንድን ነው የምትባለው? ትመክናለች። ምንድን ነው አትወጣም ማለት ነው። ስለዚህ ሰው አሁን እንደዚህ ነው፣ በእንቁላል ውስጥ እንዳለው አስኳል ነው ማለት ነው። ሰው አሁን እዚህ ጋር በዩኒቨርስ ፊዚካል ቦዲ ማይንድ ውስጥ አስኳል ነን። በዚህ በካርታ ስዕል ሉሉ ውስጥ አሁን እንቁላልን በለው በጂኦግራፊ ካርታ ስዕል ሉሉ ውስጥ ነን አይደለም? በአንድ ዩኒቨርስ ዓለም በሰባት አህጉርና በሀገራት በካርታው ስዕል ሉል ውስጥ እዚህ ጋር ብላክሆል ውስጥ ነን ያለ ነው አሁን። ስለዚህ ከዚህ ብላክሆል ውስጥ ከዚህ ሞት ውስጥ ከዚህ ሲኦልና ገሃነም ውስጥ ሆነን ሲኦልን ስላላወቅ ነው ገሃነምን ስላላወቅ ነው እየለበለበን እኮ ነው ጦርነት፣ እየፈጀን እኮ ነው ወንጀል፣ ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደር፣ ክህደት። ይሄ በብላክ ሆል ውስጥ አሁን በሲኦልና በገሃነም ውስጥ ነው ያለ ነው። ከየት ነው? ከመንግስተ ሰማይ እና ከገነት ወርደን እዚህ ሲኦልና ገሃነም ውስጥ ነው ያለ ነው እና ከዚህ ሲኦልና ገሃነም ውጭ ሌላ ሲኦልና ገሃነምን እንፈልጋለን። ይሄ በሴረኞች ሴራ ህገ መንግስት ጥናትና ምርምር ወይም ሰርች ወይም በፖለቲካል ሳይንስ ርዕዮተ ዓለም አቅጣጫ ያሳቱንና እኔ ከሞትኩ በፊት ህፃን ሆነን እኔ ከሞትኩ ሰርዶ አይብቀል፣ ከራስ በላይ ነፋስ፣ ሰውን ማመን ቀብሮ ነው ወዘተርፈ ብዙ ነገሮች ነበሩ። አሁን የኢትዮጵያ ጠላት እንግዲያው ፊት ለፊት ልናገር፣
የኢትዮጵያ ጠላት አፍሪካውያን፣ አውሮፓውያን፣ ኤሽያውያን፣ አሜሪካውያን አይደሉም። የኢትዮጵያ ጠላት እኔ አማራ ነኝ የምል ኢትዮጵያን ክጄ፣ እኔ ትግሬ ነኝ የምል ኢትዮጵያን እግዜሯን ክጄ፣ እኔ ኦሮሞ ነኝ የምል ኢትዮጵያን ክጄ፣ አምላኳን ክጄ፣ መንፈሷን ዘግቼ፣ እኔ ወዘተርፈ ነኝ የምል ነኝ ጠላቷ። ይቅርታ። አሁን አማራነት ጥሩ ነገር ሆኖ ሳለ፣ ትግሬነት ጥሩ ነገር ሆኖ ሳለ፣ ኦሮሞነት ጥሩ ነገር ሆኖ ሳለ፣ ወዘተርፈ ጥሩ ነገርነት ሆኖ ሳለ፣ ነገር ግን እንዴት ነው የምናሳድፈው? አማራነትን ጡንቻ ራስ የምናደርገው እንዴት ነው የምናሳድፈው? ትግሬነትን ጡንቻ ራስ የምናደርገው እንዴት ነው የምናሳድፈው? ኦሮሞነትን ጡንቻ ራስ የምናደርገው ወዘተርፈ ብልጣብልጥ መሰሪዎች በአማራ ስም ነግደው ብልጣብልጥ ፖለቲከኞች በትግሬ ስም ነግደው ብልጣብልጥ ፖለቲከኞች በኦሮሞ ስም ነግደው ኦሮሞን ሊያሳድፉ፣ ትግሬን ሊያሳድፉ፣ አማራን ሊያሳድፉ ሞክረው ይሄው እያየን ነው። ይሄ የአደባባይ ምስጢር ነው። ስለዚህ አማራ ከትግሬ፣ ትግሬ ከኦሮሞ ወይም በሌላ ከፍ ባለው ልሂድ አበሻ ከአረብ፣ አረብ ከፈረንጅ፣ ይሄ እኛ በመቀረጽ እንጂ በመወለድ ወንድ ሴት ነን። በመቀረጽ ነው አበሻ፣ አረብ፣ ፈረንጅ በመቀረጽ ነው አማራ፣ ትግሬ፣ ኦሮሞ ወዘተርፈ። ስለዚህ መቀረጽ አጠፋን ያልኳችሁ ለዚህ ነው። መወለድም ገደለን ያልኳችሁ ወንድና ሴት በመሆን ነው። ነገር ግን እግዚአብሔር ዘላለም ፈጠረን ያልኳችሁ በአዳምነት ነው። ስለዚህ በመቀረጽ ከጠፋንበት እና በመወለድ ከሞትንበት ወደ ዘላለም ወደ ተፈጠርንበት ወደ አሃዱ አዳምነት እንመለስ። አማራ ሆይ አዳም የተቀባ ሕይወት ሰው ነህ። ትግሬ ሆይ አዳም የተቀባ ሕይወት ሰው ነህ። ኦሮሞ ሆይ አዳም የተቀባ ሕይወት ሰው ነህ። ወዘተርፈ አበሻ፣ አረብ፣ ፈረንጅ ሆይ የተቀባ አዳም ሕይወት ሰው ነህ። በእግዚአብሔር መልክና ምሳሌ የተፈጠርክ። እዚህ ጋር በሲኦል በገሃነም ነው ልዩነት ፈጥረን። ይሄ ነው ገሃነሙ። ከዚህ ውጭ ገሃነም የለም። ስለዚህ መንግስተ ሰማይ ገነት ያለው በአሃዱ አዳም በተቀባ ሕይወት ሰው በእግዚአብሔር ኦሜጋ ነፃነት ውስጥ በምሳሌ ሆነን አሁንን ስንኖር ነው። ሲኦልና ገሃነም ያለው በዚህ በአማራ፣ በትግሬ፣ በኦሮሞ፣ በወዘተርፈ፣ በአበሻ፣ በአረብ፣ በፈረንጅ፣ በእስላም፣ በክርስቲያን ውስጥ ሲኦልና ገሃነም ያለው። ስለዚህ አሁን ሐቁን ልንገራችሁ፣ ወንድ ጎዶሎ ነህ፣ ብቻህን ሰው አይደለህም። እኔንም ጨምሮ ሴት ጎዶሎ ነች፣ ሰው አይደለሽም። ስለዚህ ሴት ጎዶሎ ስለሆንሽ ሙላትሽን ወንድን ፈልጊ። ወንድ ጎዶሎ ስለሆንክ ጉድለትህን ሔዋንን ሴትን ፈልግ። ለአቅመ አዳምና ለአቅመ ሔዋን የደረሳችሁ ሁለታችሁ በጋብቻ ስትጣመሩ ሙሉ አሐዱ አዳም ሰው ትሆናላችሁ። የሰማይን አዳም እዚህ ጋር ትፈጥራላችሁ። ይሄ ጥበብ ነው። ይሄ ምስጢረ ሰብ ያልነው ይሄንን ለማብራራት ነው። ስለዚህ ወንድ ብቻውን ሰው አይደለም፣ ሴት ብቻዋን ሰው አይደለችም። ወንድ ጉድለቱ ሴት ናት፣ ሴት ሙላቷ ወንድ ነው። ሁለቱ አንድ ይሆናሉ።
ይጣበቃሉ፣ ይጣመራሉ። እግዚአብሔር ያጣመረውን ማንም አይለየውም። ስለዚህ እነዚህ ወንድ አባት ይሆናል፣ ይህን ስርዓት ያገኛል። ሴት እናት ትሆናለች፣ ሚስት ትሆናለች፣ ይህን ሕግ ታገኛለች በክብር። ስለዚህ ሁለቱ ቤት ተዋህዶ ይኖራቸዋል። በዚህ ቤት ተዋህዷቸው በአባት ስርዓትና በእናት ሕግ ልጅ ጸጋ ይኖራቸዋል። ይሄ ነው የአዳም ቤተሰብ ሰው ተዋህዶ ግብረ ገብ ማለት። ስለዚህ አባት በስርዓት እግዚአብሔርን እየፈራ ልጅን እያመነ ቤትን እየወደደ እናትን ሚስቱን እያከበረ አፍቻውን አሸንፎ እየመራ ትምህርቱን ደፍረው እየገዛ መዋቅሩን በምክንያታዊነት አግባብ እየተገለገለ በቁጠባ እንዲሁም እናት በተመሳሳዩ እግዚአብሔርን እየፈራች ባሏን እያፈቀረች ልጇን እያመነች ልጆቿን እያመነች ቤቷን እየወደደች ራሷን እያከበረች አፍ መፍቻዋን አሸንፋ እየመራች ትምህርቷን ደፍራ እየገዛች መዋቅሯን በምክንያታዊነት አግባብ በቁጠባ እየተገለገለች አዳምነታቸውን እዚህ ያረጋግጣሉ። ስለዚህ የሰማዩን አዳም እዚህ ካመጡ የሰማዩንም መንግስተ ሰማይ ገነት እዚህ ያመጣሉ ማለት ነው። አለበለዚያ በአማራነት፣ በኦሮሞነት፣ በትግሬነት፣ በወዘተርፈነት፣ በአበሻነት፣ በአረብነት፣ በፈረንጅነት ይኸው ሲኦል አይደለንም ወይ? ፍልስጤም ተብሎ እስራኤል ተብሎ ምን ተብሎ እስኪ እስራኤል ያለ ሰው ሀገሩ እየተዋጋ ነው ወይ? ሰው አይደለም ወይ የሚዋጋው? ፍልስጤምስ ያለ ሀገር ያለ ሰው ሀገሩ እየተዋጋ ነው። ፍልስጤም የሚባል ሀገር እና እስራኤል የሚባል ሀገር ሀገሮቹ ናቸው የሚዋጉት ወይስ እስራኤል በሚባል ሀገር ውስጥ ያሉ ሰዎች እና ፍልስጤም በሚባል ሀገር ውስጥ ያሉ ሰዎች ናቸው የሚዋጉት? ይሄ ሴራ ነው። እስከ መቼ ነው ማንባን ነው? እኛን ፍቅር ይግዛን እንጂ ለምን የዶላር ብር ኃይልና የኒውክሌር ጦር መሳሪያ ጡንቻ ፍርሃት ይግዛን? ይሄ እኮ ፍርሃት ነው። ሰው እንግዲያውስ እውነቱን ልንገራችሁ፣ ሰው ሞት ደመነፍስ አለበት። ለሞት ደመነፍሱ አውሬ ፍርሃት አለበት። ለአውሬ ፍርሃቱ ቁስ ተሸናፊነት አለበት። ለቁስ ተሸናፊነቱ ስጋ ድክመት አለበት። ለስጋ ድክመቱ እንዳይደክም ሰብ በተጠያቂነት ሚዛን ጠባቂ አለለት። ስለዚህ ሰው የስጋውን ድክመት ላይደክም በነፍሱ ብርታት ጸጋ ተሻግሮ ወደ መንፈሱ አሸናፊነት ስርዓት ተመልሶ ወደ ድፍረቱ አምላክ በፍቅር አሁንን ይኖር ዘንድ መብት አለው ማለት ነው ሰው። ይሄ እዚህ በፊዚካል ቦዲ ማይንድ ሴት ሌላ ነገር ተሞልቷልና ይህን ሊሰማ ሊቀበል አይችልም። ለምሳሌ ቅድም በምንድን ነበረ የደወለልን? አስታውሰኝ። በሜሴንጀር ላይ ይሁን እንደዚህ ነው። ኦኬ፣ በእሱ ደወለ። ትልቅ አባት ነኝ እንዲህ እንዲህ ብሎ ጠየቀኝ። ግን መጨረሻ ላይ እኔ በመዋቅር በትምህርት በፖለቲካ በሃይማኖት አጥር ውስጥ በተጠለፉት አጥር ውስጥ አይደለሁም። በሰብአዊነት ሚዛን፣ በእምነት ጸጋ፣ በእውነት ስርዓት፣ በፈጣሪ ነፃነት በዚህ ውስጥ ነው ያለሁትና ከዚህ ውጪ እኔ ልናገር ንግግሬ ደደብ ነው፣ ንግግሬን አትስሙ የሚል ሰው ነኝ እና አትጠይቀኝ። አሁን በስዕል መስገድ በዚህ ወጥቶ ይሄንን እየነገርኩት ነው እባክዎ እዚህ ውስጥ የኔ እንትን አይሄድም ብል መጨረሻ ላይ እንግዲህ አንገልጸውም የተናገሩትን ስድብና እንትን ስድብ የሚባል የለም እንጂ በኋላ እኔ ነበርኩኝ መዝጋት የነበረብኝ የስድብ የአጸያፊ ንግግር እኔ ጋር ስድብ ስለማይደርስ ንግግር እኔ ጋር ስለማይደርስ እስኪዘጉት ድረስ ያን ሁሉ እና ከሰው አንደበት ማር ነው እንጂ መቆረጥ ያለበት እንዲህ አይነት ጠያፍ ትልቅ ሰው ከተባለ ሰው እንዲህ ለህፃናት እንዴት ነው እንግዲህ
ይህንን ያለ አንተ ታዛቢ ስለሆንክ በአንተ ፊት ስለሰማኸው ነው ይህንን በዚህ አጋጣሚ እንትን ያልኩት። ምን ያህል መጥፋታችንን እንግዲህ የህፃንነት መክሊታችንን ካልተጠየቀን የወጣትነት ምኞታችንን አንፈተንም። የወጣትነት ምኞታችንን ሳንፈተን የጎረምሳነት ተመስጧችንን አንዋሃድም። የጎረምሳነታችንን ተመስጦ ሳንዋሃድ በጉልምስና ተሰጧችን አንሻገርም። በጉልምስናችን ተሰጦ ሳንሻገር ወደ ሽምግልናችን ተስፋ፣ ቃል፣ ጥበብ ማሰብ አንመለስምና ሰላም የለንም። ሰላም የሌለን ሰላም ልንሰጥ አንችልም። ጥበብ የሌለን እውቀት የለንም። ስለዚህ እንዲህ አይነት ሰንካላ ንግግር ሰውን መጥለፍ፣ ሰውን ከወደቀበት ማንሳት እንጂ ሰውን ለመጣል መጣር እንግዲህ ይሄ ከዚህ ውጭ ሲሆን ከዚህ ውጭ ገሃነም የለም። ስለዚህ ወደ መጨረሻው የጥያቄህን መደምደሚያ ልመለስ። አሁን እንግዲህ ትክክለኛውን መልስ ሁሉም ስላልተመለሰለት ከዚህ በፊትም መልሼዋለሁ፣ ዛሬም ደግሜ ልመልስ። ፈጣሪ አለ፣ ለሰው ሁሉ ነው። እውነት አለ፣ ለሰው ሁሉ ነው። እምነት አለ፣ ለሰው ሁሉ ነው። ሰብአዊነት አለ፣ ሰው ሁሉ ሰብአዊነት ነው። ሃይማኖት አለ፣ ለሰው ሁሉ ነው። ፖለቲካ ሐሰት አለ፣ ለሰው ሁሉ ነው። ትምህርት አለ፣ ለሰው ሁሉ ነው። መዋቅር አለ፣ ለሰው ሁሉ ነው። አሁን እነዚህን መዋቅሩን በዘር ምድር፣ ፈጣሪን በሰማይ ፍቅር። ስለዚህ ሰው ሰማያዊ የተፈጠረበት ምድራዊ የተወለደበት እና ዓለማዊ የተቀረጸበት፣ ስለዚህ ሰው የሶስት ዓለም ሰው ነው ማለት ነው። ከዚህ ውጪ ሲኦልና ገሃነምን ምን ማለት ነው? ሲኦል ጨለማ፣ ገሃነም እሳት ማለት ነው። መንግስተ ሰማይ ፀሐይ፣ ገነት ውሃ ማለት ነው። ስለዚህ ይሄን እሳት አለ፣ ልሳንና ቋንቋ ነው። አፈር አለ፣ ዓለምና ቦታ ነው። ሰብ አለ፣ ፍጥረትና ሰው ነው። ነፋስ አለ፣ ተፈጥሮና ጊዜ ነው። ውሃ አለ፣ ሕይወትና ቃል ነው። ይሄን ቃል ወርቅ እንለዋለን። ይህን ጊዜ ቅኔ እንለዋለን። ይህን ሰው ሰዋሰው እንለዋለን። ይህን ቦታ አልቦ እንለዋለን። ይህን ቋንቋ ሰም እንለዋለን። ሰምና ወርቅ የምንለው በንግግር መምሰል ሰም ሲሆን በተግባር መሆን ወርቅ ነው። ወርቅ ቃል ነው። ሰም ቋንቋ ነው። ቋንቋ ንግግር ነው፣ ጣዖት ነው። ቃል ተግባር ነው፣ ኪዳን ነው ማለት ነው። ስለዚህ ሰው ምን አለው? እሳት ጣዖት አለው፣ አፈር ስፍራ አለው፣ ሰብቶ ሕይወት አለው፣ ነፋስ ዘመን አለው፣ ውሃ ኪዳን አለው ማለት ነው። ውሃውን በመንፈስ ነፋሱን በነፍስ ሰውን በሰብ አፈሩን በስጋ እሳቱን በቁስ እናያቸዋለን። ይሄ ጥልቅ ስለሆነ ለሰዎች ስለማይገባ ገና ልምምድ በውስጣቸው ስለሆነ ወደ ውስጣቸው ይሄዱ ያገኙታል፣ ውስጣቸው ይመልስላቸዋል። ግን በላይ ገና ልምምድ ይጠይቃል። ምክንያቱም የተሞሉት በሌላ ስለሆነ ይሄን አይቀበልም። እንደውም ግራ ያጋባቸዋል እና ባላከብድ ባላበዛ ጥሩ ነው፣ ግን ላቅለው። አሁን እውነትን መብት፣ ሐሰትን ምርጫ፣ እምነትን ነፃ ፈቃድ እንላለን። አሁን ሐሰት ምርጫችን ነው፣ የሐሰት መንገድ አለ፣ ሳጥናኤል ነው። እውነት መብታችን ነው፣ የእውነት መንገድ አለ፣ አማኑኤል ነው። እምነት ነፃ ፈቃዳችን ነው፣ የነፃ ፈቃድ ድልድይ አለ፣ መድኃኔዓለም ነው። ስለዚህ ሳጥናኤል ምርጫ ነው፣ መድኃኔዓለም ነፃ ፈቃድ ነው፣ አማኑኤል መብት ነው። አማኑኤል የህይወት መንገድ ነው፣ መድኃኔዓለም የተፈጥሮ ድልድይ ነው፣ ሳጥናኤል የሞት መንገድ ነው ማለት ነው። ስለዚህ በምርጫችን ሐሰትን ከመረጥን ሴጣንን
አነገስን ማለት ነው። በመብታችን እውነትን ከመረጥን እግዚአብሔርን አነገስን ማለት ነው። ስለዚህ መብታችን እውነት ነው። እውነት መብታችንን ከመረጥን እግዚአብሔርን አነገስን፣ እውነትን አነገስን ማለት ነው። ስለዚህ እውነትን አነገስን፣ እግዚአብሔርን አነገስን ማለት መንግሥተ ሰማይና ገነትን ወረስን ማለት ነው። እንዲሁም በአንጻራዊ ሐሰትን ምርጫችንን ሐሰትን ከመረጥን ሳጥናኤልን ከመረጥን ሴጣንን ሐሰትን አነገስን ማለት ነው። ስለዚህ በምርጫችን ሲኦል ጨለማንና ገሃነም እሳትን ወረስን ወይም መረጥን። በራሳችን ላይ ሲኦልና ገሃነም የምንፈጥረው ራሳችንን በምርጫችን ሳጥናኤልን ስናነግስ፣ እንደገናም መንግሥተ ሰማይንና ገነትን የምንወርሰው እውነትን አማኑኤልን ስናነግስ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ሳጥናኤል ማለት ሴጣን ከኔ ጋር ማለት ነው። ስለዚህ ሴጣን የእኔነት አመል የጥፋት መንገድ ሲሆን አማኑኤል የእኛነት የብልጽግና የጥበብ የሕይወት የቃል የኪዳን የሐሳብ የመንፈስ መንገድ ነው ማለት ነው እና ስለዚህ ሰው ነው በራሱ ላይ ሐሰትን አንግሶ ሲኦልና ገሃነምን የሚፈጥረው። ሰው ነው በራሱ ላይ እውነትን አንግሶ መንግሥተ ሰማይና ገነትን የሚያነግሰው። ነገር ግን ያለነው ሲኦልና ገሃነም ነው። ከዚህ ውጪ ሲኦልና ገሃነም የለም። ስለዚህ እኔ ይሄን ሲኦልና ገሃነምን እንደሆነ ያወቅኩት ከዚህ ሲኦልና ገሃነም ወይም ከዚህ ዩኒቨርስ ፊዚካል ቦዲ ማይንድ አስኳል ሰብሬ እንቁላሏ አስኳላን ሰብራ ጫጩት እንደሆነች እኔም ይሄን ዩኒቨርስና ማይንድን ሰብሬ ወደ ተፈጠርኩበት ንቃተ ህሊናዬና አሸናፊነት ስነ ልቦናዬ በመድረሴ ያየሁትን ወደዚህ ወርጄ ተናገርኩኝ። እብድ ነው ወይም አዲስ ነው ብዙ እባላለሁ። ይሄ ማለት የሴጣን ወሬ ነው። ሴጣን ያወራል፣ ነገር ግን ወሬው ይገላል። እግዚአብሔር ይሰራል፣ ነገር ግን ስራው ያኖራል። ስለዚህ ልምዳችን እኛ በሴጣን ወሬና በእግዚአብሔር ስራ መሃል ነን። እኛ ልምድ ነን። የሴጣንን ወሬ ተለማምደን ጠፍተናል። አሁን ደግሞ የእግዚአብሔርን ስራ ለምደን እንድንኖር እነሆ የኢትዮጵያን ህዳሴ ላበስር እመብርሃን ተስፋ ብርሃኗን አብርታልኝ ተናግሬያለሁ። ተሳዳቢዎች ስድባችሁ ከእሳታችሁ ከጠፋችሁበት ነው እማዝንላችሁ እንጂ አላዝንባችሁም። እጅግ በጣም እወዳችኋለሁ። ከእሳት እግዚአብሔር እሳት ውስጥ እንድትኖሩ አይፈቅድም። በጣም እናንተን ከምትወዱት በላይ እንደሚወዳችሁ በራሴ አውቃለሁ። ስለዚህ እርሱ የፈጠራችሁ በመልኩ እንደ ምሳሌ ሆነው እና እኔ በእግዚአብሔር መልክና ምሳሌ የተፈጠራችሁትን ሰው ብትሰድቡኝ እንዴት አድርጌ ነው እናንተ ላይ ቂም በቀል የሚይዘው? እግዚአብሔር ጋር ቂም በቀል የለም፣ ፍቅር ነው። ሴጣን ጋር ነው ቂም በቀል ያለው። የሰደባችሁኝ ሁሉ እግዚአብሔር ይባርካችሁ፣ ወደ ወተት ልቦናችሁ ይመልሳችሁ፣ በአንደበታችሁም ማር ንግግር ይፍለቅላችሁ። አመሰግናለሁ።